እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እንግዲህ ዛሬ ማለት ነው ጨረቃ ፋሚሊ እንግዲህ በአንድ ላይ ብቅ ብሏሉ ማለት ነው። እንግዲህ ብሩኬ ያልታሰበ ሀይሚ ያልገመተችውን የቤት ስጦታ አበረከተላት ማለት ነው። እንግዲህ ቀስ በቀስ ወደ እርቅ እየመጡ ነው ማለት ነው። እንግዲህ እንኳን ደስ ያላችሁ የጨረቃው ፋሚሊ በሙሉ የነ ሀይሚ አድናቂዎች በሙሉ እንኳን ደስ ያላችሁ እያልኩኝ እንግዲህ ውድ ቤተሰቦቼ አሰላም አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ኢትዮጵያውያን የሀገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩ ለዚህ ቤት ሁላችሁም አዲስ ናችሁና ባካችሁ ላይክ አድርጉኝ፣ አበረታቱኝ ማለት ነው። ወደ ገደለው እንግዲህ ስገባ ዛሬ እንግዲህ ሀይሚና ቡሩኬ እንግዲህ በአዲስ ነገር መጥተዋሉ ማለት ነው። እንግዲህ ያ ሁሉ ቀውጢ ያ ሁሉ ነገር እንግዲህ ወደ እርቅ ወደ ሰላም መጥቷል። እንግዲህ ደስ ይላል። ያው እንግዲህ ለመለያየት እንግዲህ ነጋሽዬም ሽምግልናው ላይ ቢገቡም አልተሳካም ነበረ። ዛሬ ግን ራሳቸው እንግዲህ በአንድ ላይ ሆኖ አግኝተናቸዋል ማለት ነው። እንግዲህ ደስ ይላል። መጀመሪያም ግን እዚህ ጋር ጥያቄ ያለኝ ተጣልተው ነበር ወይ? ይሄንን ቪዲዮ የምታደምጡ መልስ ስጡኝ ማለት ነው። ተጣልተው ነበር ወይስ የስራው ባህሪ ነው? እዚህ ጋር ጥያቄ ነው ማለት ነው። እና ውድ ቤተሰቦቼ ማለት ነው ብሩኬና ሀይሚ እንግዲህ እንኳን በአንድ ላይ መጣችሁ ማለት ነው። እንግዲህ ሀይሚ ዛሬ ትልቅ ስጦታ ተበርክቶላታል ማለት ነው። እንግዲህ ቡታጀራ ላይ ቤት እንግዲህ ቪላ ቤት በነገራችን ላይ ቪላ ይሁን እንትንነቱን አላወቅኩም። ፕላስ ይሁን ቪላ ይሁን አላወቅኩኝም። በነገራችን ላይ እንግዲህ እንዳሳዩን ውስጡን ብቻ ነው ያየሁት። እንግዲህ ገና ፊኒሽንግ ላይ ነው፣ ያላለቀ ነው። እንግዲህ ሀይሚ እንግዲህ እሷ አዲስ አበባ እያለች ብሩኬ ወደ ቡታጀራ ሲሄድ ምናምን እንግዲህ ሳይነግራት ነው ይህንን ደረጃ ያደረሰው። እንግዲህ ይገባሻል፣ ስጦታሽ ነው። ወደፊትም ከኔ ጋር ተስማምተንም ከኖርንም የኔም የልጆቻችንም ቅርስ ሊሆን ይችላል። ግን ካልተስማማንም የምታገቢው ሰው ጋር የምትኖሪበት ነው ብሏታል ማለት ነው እንግዲህ እና ለሀይሚ እንግዲህ እስካሁን አብራው ስትሰራ የነበረውን ማለት ነው እንግዲህ ዩቱብ ላይ ያው በእውነት ለመናገር ብሩኬን ሀይሚ ናት እዚህ ደረጃ ላይ ያደረሰችው ማለት ነው። ከሀይሚ ጋራ ካፕ ሆኖ ባይሰሩ ኖሮ ብሩኬም እዚህ አይደርስም ነበረ ማለት ነው። እውነት ለመናገር ያው የዩቱብ ነገር ታያላችሁ። ዩቱብ ስንጀምር ዩቱብም አሽቃባጭ ነው፣ ሰውም አሽቃባጭ ነው አይደለም እንዴ? ከሀይሚ ጋር ሆኖ ባይሰራ ቪዲዮ ማለት ነው ለዚህ ደረጃ አይደርስም ማለት ነው። እና ይገባታል ማለት ነው። እንግዲህ ከመኪና ቤት ይሻላል ብዬ ነው። ቅርስ ነው፣ ተቀማጭ ነገር ነው። መኪና እንደሆነ ያው በምትፈልጊበት ሰዓት እኔም ላደርስሽ እችላለሁ የምትፈልጊበት ቦታ ብሏታል ማለት ነው። እንግዲህ ያው መኪናውም ወደፊት እንደሚገዛላት እርግጠኛ ነን ማለት ነው። ያው ቤቱን እንግዲህ የእሷ ነው፣ በስምሽ ሁሉንም ነገር በአንቺ ስም አደርጋለሁ፣ ስምሽን አዞራለሁ ብሏታል ማለት ነው። እንግዲህ ይሄንን ጊፍት ተሰጥቷታል ማለት ነው። ይገባታል ማለት ነው። ይሄ ደረጃ ያደረሰችው ሀይሚ ናት። እውነት ለመናገር ብቻውን ቢሰራ ኑሮ እዚህ ጋር ባልደረሰ ነበር ብሩኬ ማለት ነው። እውነት መናገር አንዳንዴ ጥሩ ነው እና ይገባታል። መኪናም ቢገዛላት ቅር አይለንም፣ ይገዛላት። ከቤት ቀጥሎ እንግዲህ ዋናው መጀመሪያው መሰረቱ መኪና ሳይሆን ቤት ነው። ከቤት ቀጥሎ ደግሞ ያው ወደ መኪና ነው የሚገባው አይደለ? መኪናውም እንግዲህ እንደሚቀጥል ነው። እናንተ ብቻ ተስማምታችሁ ያው ስራችሁን ስሩ ማለት ነው። እንግዲህ አሁን በቀጣይ ደግሞ ሀይሚ እንግዲህ ቤቱን ያው ጨርሳችሁ ፈርሻችሁ ምናምን ኑሯችንን ጀምረናል ብላችሁ እንደምታበስሩን እንጠብቃለን ማለት ነው። እንግዲህ የጨረቃ ፋሚሊዎች እንኳን ደስ ያላችሁ እንግዲህ ዛሬ ማለት ነው። ብዙዎቻችሁ እንግዲህ ደስታችሁን ስትቀውጡት ነበረ።
እንግዲህ ደስ ብሏችኋል ማለት ነው። እንኳን ደስ ያላችሁ እንግዲህ እንላለን። ሀይሚና ቦሩኬም እንግዲህ ሀይሚን ዛሬ ረጋ ብላ እንግዲህ ጭቅጭቅም የለም እንግዲህ ያው እንግዲህ ወደፊት እንግዲህ ተጋብተው እንግዲህ ለመውለድ ሲወልዱ የክፍሉም ምናምንም አሳይተውናል፣ አይተናል። እንግዲህ ባርከንላችኋል። እንግዲህ ተስማምታችሁ የምትኖሩበት እንግዲህ ፍቅራችሁን የምታጣጠሙበት ይሆንላችሁ ብለናል። እንግዲህ ውድ ቤተሰቦች እናንተም እንኳን ደስ ያላችሁ። እንግዲህ የነሱ ፋሚሊዎች ማለት ነው። እስኪ እኔንም ላይክ አድርጉኝ። እኔ ካፕል ሆኜ ካልመጣሁኝ ላይክ አታደርጉኝም እንዴ? ካፕል ሆኖ ያልመጣ በቃ ላይክ አይደረግም፣ ሰብስክራይብ አይደረግም፣ የሚያበረታታው የለም ማለት ነው። ምን ሆናችሁ ነው ግን እናንተ የመዳም ቅመሞች ማለት ነው። በቃ ፎቶ በፎቶ ወጥቶ ማንነቱን አሳይቶ በቃ ግማሽ ከወገብ በላይ ክፍት አድርጎ ለብሶ ካልታዩ በስተቀር እንደው ላይክ ማድረግ የለም። ሰብስክራይብ አታረጉንም። ወተን እንግዲህ ተገላልጠን ወተን ሚዲያው ላይ በቃ ተዋወቁልኝ፣ የኔ ቤስቴ ነው፣ የኔ እንጮኛዬ ነው፣ የኔ ፍሬንዴ ነው ምናምን ካላልን በቃ ላይክ አታረጉንም፣ ሰብስክራይብ አታረጉንም። የመዳም ቅመሞች ማለት ነው። እያያችሁን ግን ዘላችሁ ትሄዳላችሁ ማለት ነው። ዩቱብም ቢሆን ማለት ነው ያው የእኛን ስራ ሪኮመንድ እንኳን አያደርግልንም። እናንተም ደግሞ ጫና እየፈጠራችሁብን ነው ማለት ነው። የመዳም ቅመሞች እናንተ እንኳን ላይክ ሰብስክራይብ ብታደርጉልን ማለት ነው ግዴታ ዩቱብ እንኳን ሪኮመንድ ያደርግልን ነበረ ማለት ነው። እና ኧረ ተው ተው ግን የመዳም ቅመሞች ተው፣ እርስ በርስ ተው ግን ያስተዛዝበናል። እኛም አንድ ቀን እኮ ቀን ይወጣልናል። ግን ተው ተው፣ ሰብስክራይብ አድርጉን። ተው ሰብስክራይብ አድርጉን። እያያችሁን ግን ላይክ እንኳን ሳታረጉን ነው የምትሄዱት። አይከፈልበትም። ምን አለበት ላይክ ብታረጉን፣ ሰብስክራይብ ብታረጉን። እኛ ሳናሳዝናችሁ የመዳም ኩሽና ነጋ ጠባ ቁጭ ብለን እዛ የምንቆዝመው ሳናሳዝናችሁ። እውነቴን እኮ ነው። ኧረ ተው ተው ግን እንተዛዘን። ዛሬ እንግዲህ የራሴን ብሶት ነው እየነገርኳችሁ ያለሁት ማለት ነው። እኔ ስለምን ላይክ አታረጉኝ? ለምን ሰብስክራይብ አታረጉኝ? ምን አለበት? አትከፍሉ፣ አይከፈልበት። ሰብስክራይብ ብታረጉኝ፣ ላይክ ብታረጉኝ በቃ እንደው ለእንትን ላለ ብቻ ለምንድን ነው የምናሽቃብጠው? ታች ላሉት እሳ ለምንድን ነው የማናሽቃብጠው? ቢያንስ እንኳን ሰብስክራይብ አድርገ ነው ስለዛ ሰው እንኳን ያው ስለማይታወቅ ባናወራለትም፣ ለታወቀን የምናወራዋለን እንዴ ከኛም ጭምር ላልታወቀው ባናወራለትም እንደው ቢያንስ ሰብስክራይብ አድርጉት። 1000 ሰብስክራይብ እንኳን አስገቡኝ። ተው 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 ግን አላሳዝናችሁም? የመዳም ኩሽና ቁጭ ብዬ እኮ ነው ሙሉ። ተው ተው ግን እንግዲህ ዛሬ የራሴን ብሶት ተናግሬያለሁ። እንግዲህ በመዳም ቅመሞች ላይ ያለኝን ቅሬታ ነው ማለት ነው የተናገርኩት። ላይክ አድርጉ፣ ሰብስክራይብ አድርጉኝ። እንግዲህ ሀይሚና ቦሩኬ እንኳን ደስ ያላችሁ እንላለን። ሲጀመር አልተጣላችሁም። ይሄ የዩቱብ ስራ ባህሪ ነው። የተለያየ አይዲያን አምጥቶ ያው የስራው ቢዝነስ ነው። የቪው ማግኛ ነው፣ የላይክ ማግኛ ነው፣ የሰብስክራይብ መሰብሰቢያ ነው እና አልተጣሉም ሲጀመር መጀመሪያውኑ ማለት ነው። እና ሁላችሁም እንግዲህ አንዳንድ እህቶች ያው እውነት የመሰላችሁም ልትኖሩ ትችላላችሁ። ኮመንትም ላይ አይተናል ማለት ነው። አልተጣሉም እነሱ። ዩቱብ እንግዲህ እንደዚህ ካልተሰራ ሪኮመንድ አያደርግም፣ ቫይራል አያወጣም፣ እይታ አይኖርም። ያው የታወቀ ነው። ስለዚህ እነሱ አልተጣሉም ማለት ነው። ከካሜራ ጀርባ ፒስ ናቸው። በቃ ፍሬንድ ናቸው። በቃ ፒስ ናቸው። አልተጣሉም ማለት ነው። እና ውዶችዬ ፍቅራቸውን ያብዛላቸው ነው የምንለው እኛ። አንድ ላይ ሆነው ሲሰሩ ያምራሉ። ፍቅራቸውን ያዝልቅላቸው፣ በመሀላቸው የሚገባው ባቸውን ያዝላቸው ብለናል። ውዶችዬ እንግዲህ እንዳልኳችሁ እንደጨቀጨኳችሁን ላይክ አድርጉኝ። እንግዲህ ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ ማድረግን አትርሱ። ባይ ባይ። ኢትዮጵያና ሕዝቦቿን ሰላም ያርግልን።
በስደት ያላችሁ እህቶቼ በሰላም ለሀገራችሁ ያብቃችሁ። ባይ ባይ።